በሰው መስፈርት ተቀባይነት ሊያሰጠው የሚችለው ነገር ሁሉ የለውም። በሰዎች የተናቀና የተጠላ ኢየሱስ ክርስቶስ ያለፈባቸው እያንዳንዱ ስቃይ ያንዳንዱ ነገር ክፍያ ነበረ ባይተው ለኛ ማለት ነው። ስለመተላለፋችን መወጋት ነበረበት፣ ስለበደላችን መድቀቅ ነበረበት። ኢየሱስ ክርስቶስ ኖሮ ፒስፉሊ አልሞተም። በቃ ጸጥ ብሎ ሙትት አላለም፣ ተሰቃየ። ከቱም ስቃዩም የክፍያው ፓርት የኛ የመቤዠታችን ፓርት ነበር። ጠላት የነበርን ወዳጆች የሆነው በእርሱ ምክንያት ነው። ተፈውሰናል በእርሱ ቁስል አንታመምም። ዳትሰት አንታመምም ተብሎ ሰው ሲታመም እናያለን። ግራ ያጋባ። ስጋዊ ፈውሳችን ባይካተት ኖሮ ሮሜ 8 ላይ እንደሚናገረው አዲሱን ልብስ ለመልበስ መብት አይኖረንም ነበር። ጳውሎስን በደማስቆ እንዳገኘው የኔ ደማስቆ ያቺ ቀን ነበረች። አንታመምም ማለት አንችልም፣ ያንን አዲስ ሰውነት ስላለበስ። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃለሁ። እንኳን አደረሳችሁ በድጋሚ ለኛ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ትልቅ በዓል ነው ለኛ ለክርስቲያን። በጣም ታሪካችን የተለወጠበትን ክስተት የምናስብበት ነው። እንደ ኢትዮጵያውያንም በጣም የምናከብረው በዓል ነው አይደለ? ብዙ ትዝታ አለና ከሀገር ውጭ እንደዚህ ስንሆን ሀገር ቤት ትዝ የሚለን ዋና ጊዜ እንደዚህ በበዓል ጊዜ ነው። እንደዚህ ደግሞ በጋራ ሆነን ቀኑን ለማሰብ እግዚአብሔር እድሉን ስለሰጠን ስሙ የተባረከ ይሁን። እግዚአብሔር ይመስገን። እንግዲህ በእኛ ሀገር ትልቅ በዓል ነው ብያለሁኝና ክርስትና እኛ ሀገር ከገባ ወደ 1960 ዓመት አካባቢ እንደውም ያልፋል ተብሎ ነው የሚገመተው በኢትዮጵያዊው ጃንደረባ በኩል ማለት ነው። እና ኢትዮጵያዊው ጃንደረባ እንዴት ወደ ጌታ እንደመጣ እናውቀዋለን አይደለ? ስለዚህ ኢትዮጵያዊ ጃንደረባውን ስናስብ ትዝ የሚለን አብሮ ኢሳያስ 53 ነው። ምክንያቱም ኢሳያስ 53ን ጥቅሉን እያነበበው እያለ በመንፈስ ቅዱስ ተልኮ ፊልጶስ ሲሄድና የምታነበውን ነገር ግን ትረዳዋለህ ይለዋል፣ ገብተዋል ይለዋል። እና ኢትዮጵያዊ ጃንደረባ የሚያስረዳኝ ሰው ሳይኖር እንዴት ሊገባኝ ይችላል ይለዋል። እና ፊልጶስ ኢሳያስ 53ን በዝርዝር ከነገረው በኋላ ጌታን ተቀብሎ ድኖ ተጠምቆ ጉዞውን ይቀጥላልና ኢሳያስ 53 ማለት አምስተኛው ወንጌል ለመሆን የሚችል ነው ተብሎ ነው የሚታመነው። ምክንያቱም ስለ ኢየሱስ ክርስቶስ ዛሬ ስላሳለፈው ታሪክ በዝርዝር የሚገልጥ ነውና ኢሳያስ ኦልሞስት ጎልጎታ ሄዶ ቀራንዮ መስቀሉ ስር ቁጭ ብሎ የጻፈው ያህል በጣም አኪዩሬት የሆነ ትንቢት ነውና አንድ ሰው ሌሎች መጽሐፎችን ባያነብ አዲስ ኪዳንን ባያነብ ስለ ኢየሱስ ክርስቶስ ታሪክ ሰምቶ ቢሆን ከዛ ኢሳያስ 53ን ቢያነብ ለመዳን በቂ ዕውቀት ያገኛል ተብሎ ነው የሚታመነውና 4 ወንጌላት መጽሐፍት አለን አይደለ? ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። አምስተኛው ኢሳያስ 53 ሊሆን ይችላል ነው የሚባለውና ኢሳያስ ራሱ ወንጌላዊ የብሉይ ኪዳን ወንጌላዊ ነው የሚባለው በጣም በዲቴል ስለገለጠው ማለት ነውና እዚህ ጋር ኢትዮጵያዊው ጃንደረባ ኢሳያስ 53ን ተምሮ ወደ መዳን መጥቷል። እና ዛሬ የምናየው ኢሳያስ 53ን ነው። የዛሬውን ቀን ለማሰብ ከኢሳያስ 53 በላይ እንደው ሌላ ክፍል አለ ወይ ብዬ እያሰብኩ ነበርና እሱን እናያለን። ለምን ተሰቃየ፣ እንዴት ተሰቃየ የሚለውን በዝርዝር እናያለን ማለት ነው። እስቲ አመስግነን እንቀጥል። እግዚአብሔር ሆይ እናመሰግናለን። እኛ የተማርንን፣ እኛ ቸርነት ያደረክልንን፣ እኛ የተቤዠህን የዋጀህን የከፈልክልንን እናመሰግናለን። ስም የተባረከ ይሁን። እቺ ቀን ለኛ ልዩ ናት። የተወለድንባት ቀናችንን የምናስብበት፣ ታሪካችን የተጀመረበትን የምናስብበት ቀን ነው።
ስም የተባረከ ይሁን። አሁን የሚኖረንን እግዚአብሔር ሆይ የቃል ጊዜ ላንተ አሳልፌ እሰጣለሁኝ። እግዚአብሔር ሆይ እኔንም እርዳኝ፣ ለወገኖቼም እግዚአብሔር ሆይ እርዳቸው። መረጃ ሳይሆን መገለጥ ይሁንላቸው። መገለጥ ሲሆን ነው ሰው አንተን የሚያይህ፣ ዝም ብሎ ስላነበበ ስለሰማ አይደለምና ለሁላችን ለእኔም ጭምር እግዚአብሔር ሆይ እንድትናገረኝ በቃል በኩል መገለጥ እንዲሆንልኝ ፍቅርህን እግዚአብሔር ሆይ ወርዱ ስፋቱ ጥልቀቱ የማይታወቀው ጥልቅ የሆነው ፍቅርህን ሰፊ የሆነው ፍቅርህን ዛሬ ደግሞ በይበልጥ ከትላንትናው በበለጠ የምንረዳበት ጊዜ እንዲሆንልን በኢየሱስ ስም ጸልያለሁኝ። ስለሰማህን ተመስገን። በኢየሱስ ስም አሜን። እሺ እንዲህ ኢሳይያስ 53 በቅርብ ጊዜ የተጻፈ አይደለም። ከመሲሁ ይሄ ሁኔታ ሁሉ ከመፈጠሩ ከ700 ዓመት በፊት የተጻፈ በግጥም መልክ የተጻፈ ትንቢት ነው። በአይሁድ ግጥም አጻጻፍ ስልት የተጻፈ ትንቢት ነው። እስቲ ከቁጥር 1 እንጀምራለን። የሰማነውን ነገር ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ይላልና ሌላ አፕሊኬሽን ላይ ሰርቼ ፓወርፖይንት ማይክሮሶፍት ላይ ስለሆነ እዚህ እየከፈትኩ ያለሁት በተለይ ቁጥሮቹ ላይ የሆነ ተጨማሪ ካራክተሮች አሉና ምህረት እንድታረጉልኝ አስቀድሜ እጠይቃለሁኝ። እዛ ሲከፈት ሌላ ነበረና የሰማነውን ነገር ማን አመነ? የእግዚአብሔርስ ክንድ ለማን ተገለጠ ይላልና የሰማነውን ናቸው የሰሙት ነገር ማን አመነ? ይሄ ራሱ ትንቢታዊ ነው። የእግዚአብሔርስ ክንድ ለማን ተገለጠ? እንግዲህ ስለ መሲሁ ትንቢት የተናገረው ኢሳይያስ ብቻ አልነበረም። ኤርሚያስም ተናግሯል፣ ዳንኤልም ትንቢት ተናግሯል፣ ዘካርያስ ተናግሯል። እኚህ ሁሉ ነቢያቶች ተናግረዋል እና ሰምተው አሰምተዋል። ግን ማን አመነ ይላል። እውነት ነው፣ ማንም አላመነም። የእግዚአብሔር ልጅ ነኝ ሲላቸው፣ እኔ መሲሁ ነኝ ሲላቸው አላመነም፣ አልተቀበሉትም። ማን አመነ ብሎ ቼክ ያደርጋል። አላመኑ። እውነት ነው። የእግዚአብሔርስ ክንድ ለማን ተገለጠ ይላልና የእግዚአብሔር ክንድ በክርስቶስ በኩል በደንብ እንደተገለጠ እናያለን። በህይወቱ የታመመ ሲፈውስ፣ የሞተ ሲያስነሳ፣ ሞትን እንኳን ድል አድርጎ ከሞት ሲነሳ፣ ይሄ ሁሉ ኃይል የእግዚአብሔር ክንድ እየተገለጠ የእግዚአብሔር ኃይል እየተገለጠ ለነሱ ግን አልበራላቸውም ነበር። ስለዚህ የሰማነውን ማን አመነ? የእግዚአብሔር ክንድ ለማን ተገለጠ ብሎ ይጀምራል ማለት ነው። ግን ለምን አላመኑትም? ለምንድን ነው ያልተቀበሉት ብለን ስናይ ቁጥር 2-3 ላይ መልሱ እናገኛለን። በፊቱ እንደ ቡቃያ ከደረቅም መሬት እንደወጣ ስር በቀለ፣ የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም ይላል። በፊቱ እንደ ቡቃያ ይላል። እዚች ጋር የምትበቅለው እዚህ በታች በኩል ላይ የምትበቅል የሆነች አረንጓዴ ቅጠል ነገር አይታችኋል? ቡቃያ ማለት እሱ ነው። ደረቅ ምድር ላይ የበቀለች ቡቃያ ማለት ነው። እንደ ዛፍ ግንድ የሆነ ተንዠርግጎ የበቀለ በጣም ማይት የሆነ በጣም ትልቅ የሆነ አይደለም። በጣም ትንሽዬ ናት። እና የኢየሱስ ክርስቶስም ህይወት እንደዚሁ ነው። የሆነ ለአይን የማይሞላ የተወለደው በግርግም ነው፣ በቤተ መንግስት አይደለም። ከትልቅ ቤተሰብ አይደለም የመጣው፣ ከማርያምና ከዮሴፍ ነው። ማርያምና ዮሴፍ የነገስታት ዘር አይደሉም። ገንዘብ እንኳን ያላቸው ባለሀብቶች አይደሉም። ለመስዋዕት ያቀረቡት መስዋዕት ይናገራል። ዋኖስ ነው ያቀረቡት። ዋኖስ የሚያቀርበው ሰው እንግዲህ አቅሙ የማይፈቅድ ሰው እንደሆነ እናውቃለን። እና ቤተሰቡም የሚታይ አይደለም። የመጣበት አወላለዱም የሆነ የሚስብ ግርማ ሞገስ ያለው አይደለም። ተውት እሺ፣ ባክግራውንዱን ቤተሰቡን ምናምን እሱን ራሱ ስታዩት አቤት ውበት፣ አቤት ግርማ ሞገሱ ምናምን የምትሉትም አይደለም። እንድንወደው የሚያደርግ መልክ አልነበረውም። በሰው መስፈርት ተቀባይነት ሊያሰጠው የሚችለው ነገር ሁሉ የለውም። በሰዎች የተናቀና የተጠላ የሕማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር። እኛም አላከበር ነው ይላል።
ለዚህ ነው ያልተቀበሉት። በሰው መስፈርት አይተው እሱን የሚቀበሉበት ምንም ነገር የለም። መሲሁ ነው እንዳይሉ ግርማ ሞገስ የለውም፣ መልክ የለውም፣ በጣም ትልቅ ፋሚሊ የለውም፣ ባለሀብት አይደለም፣ የአናጺ ልጅ ነው፣ ባለሀብት አይደለም፣ ቤት የለውም፣ ሲንከራተት ነው የሚያውቁት፣ አንገቱን ማስገቢያ የለውም። ለዚህ ነው ሊቀበሉት የከበዳቸው። መንገዱ ከመንገዳችን፣ ሀሳቡ ከሀሳባችን፣ ምድር ከሰማይ እንደሚርቅ ይናገራል መጽሐፍ ቅዱስ። እንደዚሁ ነው የሆነው። የዓለም ጥበብ ተሞኝቶ ነው፣ ሞኝነት ደግሞ ተጠቦ ነው እኛ ሄዳን ነው። የእግዚአብሔር ስም የተባረከ ይሁን። መዳናችን በሰው ስሌት፣ በሰው ቀመር፣ በሰው ጥበብ፣ በሰው ፍልስፍና የተሰራ አይደለም። በእግዚአብሔር መንግስት የተቃና ነው። በእግዚአብሔር ሀሳብ የተቃና ነው። ስሙ የተባረከ ይሁን። ሲያድግ ራሱ በጣም የሚገርመው የሆነ ፊልም የሆነ ጊዜ እያየው ነበር እና ትዝ ይለኛል። ልጅ ሆኝና የሆነ ብቻ ከጠፈር የሚመጣ ሰው ነው ብቻ ትንሽ ይሆንና መጥቶ ቤት ውስጥ ነው በመስኮት ገብቶ ወድቆ ዥግግ ብሎ ያድጋል እና በቃ ባንዴ ነው የሚያድገውና በጣም ይገርማቸዋል ምናምን ነገር ማለት ነው። ኢየሱስ ክርስቶስ እንደዛ እንኳን አላደገም። የሆነ ሱፐርናቹራሊ ያደገ አይደለም፣ እንደ ማንኛውም ሰው ነው። በግርግም ተወለደ። 12 ዓመት በላይ ታሪኩን እናያለን። 33 ዓመት ሲሆነው ይሄው በቃ እንደ ማንኛውም ሰው ነው ያደገው። እድገቱ ራሱና የሆነ ለየት ብሎ አቤት ይሄማ ለየት ያለ ሰው ነው የሚያስብለው ነገር አላዩበትም ነበረ። ቁጥር 4 ላይ በእርግጥ እርሱ ደዌያችንን ወሰደ ሕመማችንንም ተሸከመ፣ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው ይላል። ደዌና ሕመም የኃጢአት ውጤቶች ናቸው። ኃጢአት የሰራ ነው እኛ ነን፣ የዘራ ነው እኛ ነን፣ ያጨደው እሱ ነው። ደዌና ሕመም አጨደ፣ እኛ ማጨድ የነበረብንን። ደዌያችንን ወሰደ ሕመማችንንም ተሸከመ፣ እኛ ግን በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም አየ ነው። እና እነሱ ግን ለእግዚአብሔር በጎ ነገር እንዳደረጉ ነበር ሲቆጥሩ የነበረው፣ ሲገርፉት፣ ሲያሰቃዩት፣ ሲሰቅሉት፣ ሲገሉት ሁላ ማለት ነው። ምክንያቱም ተሳድቧል ብለው ነው ለእግዚአብሔር እንደተቆረቆረ ሰው ነው። እና ስለዚህ እግዚአብሔር ነው መቅሰፍት የላከበት አይነት እይታ ነበራቸው። በእግዚአብሔር እንደተመታ እንደተቀሰፈ እንደተሰቃየም ቆጠር ነው ይላል። እና ይሄ የኢሳይያስ መልእክት በጣም ስለ ክርስቶስ ይናገራልና ክርስቲያኖች ኢሳይያስ 53ን እየጠቀሱ በጣም ብዙ አይሁዶችን ወደ ክርስትና ሲያመጡ የነሱ መምህራን ምንድነው ያደረጉት? ኢሳይያስ 53 ስለ መሲሁ አይደለም ብለው ትርጓሜውን ቀየሩት። ከዛ በፊት ግን ስለ መሲሁ ነው ብለው የሚዘምሩት ግጥም ነበረ ማለት ነው። ይህን ያህል ነው አክሴፕት ላለማድረግ የሄዱበት ጉዞ ማለት ነው። እኛ ግን በእግዚአብሔር እንደተመታ እንደቀሰፈ እንደተሰቃየም ቆጠር ነው ይላሉ። እስካሁን ድረስ ስለ ኢየሱስ የሚሉት ነገር መጥፎ እንደሆነ እናውቃለና እሱ ግን ይሄን ሁሉ ነገር ያሳለፈው ደዌያችንን ስለተሸከመ፣ ደዌያችንን ስለወሰደ፣ ሕመማችንን ስለተሸከመ ነው። ስሙ የተባረከ ይሁን። ቁጥር 5 ላይ እንሂድ። ነገር ግን እርሱ ስለመተላለፋችን ተወጋ፣ ስለ በደላችንም ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣልን ይላል። ስለ በደላችን ደቀቀ ይላል፣ ስለ መተላለፋችን ደግሞ ተወጋ ይላል። ኢየሱስ ክርስቶስ ያለፈባቸው እያንዳንዱ ስቃይ፣ እያንዳንዱ ነገር ክፍያ ነበረ ባይተው ለኛ ማለት ነው። ስለ መተላለፋችን መወጋት ነበረበት፣ ስለ በደላችን መድቀቅ ነበረበት። ኢየሱስ ክርስቶስ ኖሮ ፒስፉሊ አልሞተም። በቃ ጸጥ ብሎ ሙትት አላለም፣ ተሰቃየ። ምክንያቱም ስቃዩም የክፍያው ፓርት፣ የኛ የመቤዠታችን ፓርት ነበር። ስለዚህ ስለ መተላለፋችን ተወጋ፣ ስለ በደላችን ደቀቀ፣ በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣል ይላል። ሰላም፣ ከእግዚአብሔር ጋር ሰላም ሆነን ጠላት የነበርን ወዳጆች የሆንነው በእርሱ ምክንያት ነው።
በእርሱ ቅጣት እኛ ሰላም አገኘን ከእግዚአብሔር ጋር። በእርሱ ቅጣት ከሰዎች ጋር ሰላም አገኘን። በእርሱ ቅጣት አይምሮን የሚያልፍ ሰላም አገኘን። በእርሱም ቁስል እኛ ተፈወስን። ሃሌሉያ። የቆሰለው ደግሞ ሊፈውሰን ነው። አይ ቲንክ እዚህ ጋር ትንሽ ኤክስትሪም እንትኖች አሉ። በእርሱ ቁስል እኛ ተፈወስን የሚል እንግዲህ ከተፈወስን አንታመምም ማለት ነው የሚል አመለካከት አለ። ተፈውሰናል በእርሱ ቁስል አንታመምም። that's it። ሌላኛው ሳይድ ደግሞ ኖ ይሄ መንፈሳዊ ፈውስን ነው የሚያመለክተው የሚል አለና አይ ቲንክ ይሄ ኮንፊውዥን ሃፕን ያደረገው ሰው ድኖም ይታመማል። በቅርቡ እንትን ቤድ ራውንድ እንሄዳለንና ብዙ ጊዜ እኔ ብቻ ስለሆንኩኝ ፎሬነር ቻይኖች ታውቃላችሁና ይዘው ምናምን ነገር ንሽን አጎረን ይላሉ። ከዛ እሷ ያዘችኝ አንዲት ትልቅ እናት ናትና የት ሀገር ሰው ነሽ አላለችኝም፣ እንደሌሎቹ ክርስቲያን ነሽ አለችኝ። ከዛ አዎ አልኳት። እኔም ክርስቲያን ነኝ የአንድ ቤተሰብ ልጆች ነን ብላ በጣም ደስ አላት። ግን እያለፈችበት የነበረው በጣም ከፍተኛ የሆነ ህመም ውስጥ ነው። በበሽታ እያለፈች ነው ያለውና አንታመምም ተብሎ ሰው ሲታመም እናያለን። ግራ ያጋባል። ስለዚህ መንፈሳዊ ፈውስ ብቻ ነው ወደሚለው መሄዳለና ግን ሁለንተናዊ ፈውስ ነው የሆነልን በእርሱ ቁስል፣ መንፈሳዊም ስነልቦናዊም ስጋዊም ጭምር ማለት ነው። ስጋዊ ፈውሳችን ባይካተት ኖሮ ሮሜ 8 ላይ እንደሚናገረው አዲሱን ልብስ ለመልበስ መብት አይኖረንም ነበረ። ፓርት ኦፍ ዘ ፓኬጅ ነው። ኢየሱስ ክርስቶስ ስለከፈለው ነው ተስፋ ያለን። ይሄኛው ስጋ ተወግዶ የከበረውን ስጋ አዲሱን ሰውነት ለመልበስ ተስፋ ያለን ማለት ነው። አዲሱን ሰውነት ስንለብስ መታመም የለበትም፣ መቁሰል የለበትም። ያን ፐርፌክት ህይወት እንኖርበታለን ማለት ነው። እና ያንን የስጋችንን መክበር ነው የምንጠብቀው። እና ፈውስ አሁን ኤክስፒሪየንስ አናረግም ወይ የሚል ጥያቄ ይኖራል። እናረጋለን። አሁንም በዚህ በወደቀው ሰውነታችን የእግዚአብሔር መልካምነት ይገለጣል። ፐርፌክት የሆነው ያንን የከበረውን ስጋ ስንለብስ አዲሱን ሰውነት ስንለብስ አይነት ባይሆንም እግዚአብሔር እንደ ፍቃዱ ፈውስን በህይወታችን ያሳልፋል። እኔ ምስክር ነኝ። እኔ ወደ ጌታ የመጣሁት ብዙዎቻችሁ ሰምታችኋል ብዬ አስባለሁና የሆነ ቀን ጠዋት ስነሳ አሞኝ ነበር። ጆሮ ደግፍ ይዞኝ አብጦ ነበርና እሁድ ነበር፣ ኮንፈረንስ አለ ቸርቻችን። ነገር ነው የጸለይኩት። ጌታ ሆይ እውነት ከሆንክ ፈውሰኝ ብዬ ነበር የሄድኩትና ደረስን፣ ተዘመረ። ከዛ ቃል ጊዜ ሲደርስ የሚሰብከው ወንድም እንድጸልይ ጌታ ይመራኛል አለና ትንቢት መናገር ጀመረ። እና አንዲት ብላቴና አለሽ፣ ጌታ ሆይ እውነት ከሆንክ ፈውሰኝ ብለሽ ነው የመጣሽው፣ አሁን ተፈውሰሻል አለ። ጆሮ ደግፍ ያብጣል። መፈወሱን ማወቅ ቀላል ነው ታውቃላችሁና ኢሚዲየትሊ ነው የዳንኩት። እንዲህ ስል የለም መፍጠቱ። ከዛ በኋላ ምን እንደሆነ አላውቅም። ጌታን የተቀበልኩት እንደዛ ነው። ጳውሎስን በደማስቆ እንዳገኘው የኔ ደማስቆ ያቺ ቀን ነበረች፣ ያቺ ቦታ፣ ያቺ ተአምራት ነበረች። እና ፈውስ አሁንም ያልፋል እንደ እግዚአብሔር ፍቃድ። ግን ኮምፕሊትሊ አንታመምም ማለት አንችልም። ያንን አዲስ ሰውነት ስላለበስን አሁንም ይሄኛውን ስጋ ፈራሹን ድንኳን ለብሰን ስላለን ማለት ነው። ይሄ ስጋ ደግሞ ለመታመም የተጋለጠ ነው። ግን ደግሞ ወደፊት ተስፋ አለን። ህመም የሌለበት፣ ለቅሶ የሌለበት፣ ሀዘን የሌለበት ጊዜ ይመጣል። ሀገራችንን እንሄዳለን። ስሙ የተባረከ ይሁን። ቁጥር 7 ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም ይላል። ተጨነቀ። ጭንቀት ውስጥ ታዲያ ዝም ብሎ ጭንቀት እኮ አልነበረም የተጨነቀው። የደም ላብ እስኪያልበው ድረስ የደም ላብ የሚያልበው በጣም ኤክስትሪም የሆነ ፍርሃት፣ ኤክስትሪም የሆነ ጭንቀት ውስጥ እንዳለፈ ነው። ብዙ ጊዜ ሰምታችሁታል። በእነዚህ በስዌት
ግላንዶቻችን ዙሪያ ላይ በጣም ትናንሽ ደም ስሮች አሉ። በጣም ትናንሽ ካፒላሪ የምንላቸው በጣም ጭንቀት ሲኖር እነሱ ይፈነዳሉ እና በሚፈነዱበት ጊዜ ደም በላብ ፈንታ ደም ይወጣል ማለት ነው። ተቀላቅሎ ከላብም ጋር ደም ይወጣል። የዚያ ያህል ነው የተጨነቀው። ተጨነቀ ሲል ተሰቃየም። ስቃዩም የከፋ ነበረ። ኢሞሽናሊም ፊዚካሊም ነው የተሰቃየው። ሲገረፍ የተገረፈበት ጅራፍ ሮማውያን የሚገርፉበት ጅራፍ ዝም ብሎ ጅራፍ አይደለም። እኛ ሀገር እረኞች የሚያጮሁት አይነት ዝም ብሎ ጅራፍ አይደለም። ጅራፉ ጫፍ ጫፉ እንትኖች አጥንቶች ያሉበት ሹልሹል አጥንቶች ያሉበት ነበር እና ልክ ጅራፉ ስጋው ላይ አርፎ ሲነሳ ስጋውን ብድግ ነው የሚያደርገው እና ብዙ ደም እንዲፈሰው ምክንያቱ ይሄኛው ስቃዩ ነው። የሾህ አክሊል በራሱ ላይ ተደርጎ ነበር። ጠዋት ሲስተር ህይወት ይሄ ነገር እያብራራችልን ነበረ። በራሱ ላይ ያረፈው ሾህ ምን ያህል ሹል እንደነበረ እና ሾኩ ነርቭን ነው ዳሜጅ የሚያደርገው እና ትራይጀሚናል ነርቭ ነው የሚነካው እና በጣም ፔንፉል ነው በጣም እና ደም ከመገረፉ ውጪ ከተጫነበት አክሊልም የተነሳ እየፈሰሰ ነበር። ህመምም ነበረበት። ተሰቃየ። በዚህ ሁሉ እያለፈ ግን አፉን አልከፈተም። በዚህ ብቻ አላበቃም። ተሰቅሎ በችንካር ቸንክረውት እግር እጁን በዛ ላይ ተንጠልጥሎ ነው ያለው እና ሰውነቱን የሚደግፈው በዛ ላይ ተንጠልጥሎ ነው። በጣም ፔንፉል። ምክንያቱም ስቲል ነርቮቹ እንዲጠቁ ነርቮቹ እንዲጎዱ ተደርጎ ነው። ህመም የሚሰማን ነርቫችን በተነካ ቁጥር ነው። ከላይ ያለው ቆዳችንን ስንቆነጥጥ አንዳንዴ ያመን፣ ምክንያቱም ነርቭ የለውም። ነርቭ ያለበት ነገር ግን ወደታች ጫን ብለን ስንነካው ህመም አለው። ኢየሱስም በተወጋ ቁጥር ከፍተኛ ህመም ይሰማው ነበር። በህመም እያለፈ ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ። በሸላቾች ፊት ዝም እንደሚል በቃ አፉን አልከፈተም። ይሄ የሚያሳየን በፍቃደኝነት ነው እየሄደ ያለው። በፍቃደኝነት ነው ይሄን ሁሉ ዋጋ የከፈለው። ማንም አስገድዶት አይደለም። ስለ ፍቅር ሲል ነው። አቅም ስላቃተው፣ ከሱ በላይ ስለበረቱ፣ ከሱ በላይ ስለተጠበቡ አልነበረም። ፍቃደኛ ስለሆነ ነው። ይሄን ሁሉ ዋጋ የከፈለው ላንቺ ነው። ይሄን ሁሉ ዋጋ የከፈለው ላንተ ነው። ሁሌ በጣም የሚገርመኝ አንተ ብቻ ብትሆን፣ አንቺ ብቻ ብትሆኚ፣ እኔ ብቻ በሆነ ራሱ ይሄን ሁሉ ይሰቃይ ነበረ። በምን አይነት ፍቅር ነው የተወደድ ነው? ከዚህ የሚበልጥ ፍቅር የለም። ስሙ ይባረክ። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ኢየሱስ የተወሰደበት ፍርድ ፌር አልነበረም። ንጹህ እንደሆነ እኮ እያዩ ነው። ጲላጦስ እያየ ነው። ለሄሮድስ ሄዶ ጲላጦስ ጋር ሄዶ ሊቀ ካህኑ ጋር ሄዶ ምናምን እየተመላለሰ ወንጀል ስላልተገኘበት ግን ለፍርድ ሳይቀርብ የተፈረደበት ነበር። እንዲሞት ታስቦ የመጣ ነበርና ፌር ባልሆነ ፍርድ ነው የተሰቃየው። ከሕያዋን ምድር እንደተወገደ ይሄ የሞቱ ትንቢት ነው። ከትውልዱ ማን አስተዋለ? ስለኛ እንደሞተ ማንም አላስተዋለ። ደቀ መዛሙርቱ ራሱ አላስተዋሉም። በዛ ጊዜ ለኛ ነው የሞተው ኢሳይያስ ላይ የተጻፈው ትዝ ይላችኋልና ብለው አልጠበቁትም እኮ እስከ 3ኛው ቀን ወደ የኑራቸው ወደ የመንገዳቸው ነው የሄዱትና ማንም አላስተዋለም። እስራኤላውያን አላስተዋሉ፣ ደቀ መዛሙርት አላስተዋሉ። በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፎች መቃብሩን ከባለጠጎች ጋር ሆነ ይላል። ምንም ተንኮል አልተገኘበት፣ ምንም ወንጀል አልሰራም። ቅድም እንዳለው አሟሟቱ ከክፎች እናውቃለን። እዚህ ታች ላይ የምታዩት መስቀል 3 መስቀል አለ። ዳርና ዳር ያሉት የወንበዴዎች ነው።
መሀል ላይ ያለው የክርስቶስ መስቀልን ነው የሚወክለውና በወንበዴዎች መካከል እንደ ወንጀለኛ ከክፎች ጋር እንደ ክፉ የተሰቀለው እኛን ለማጽደቅ ነው። መቃብሩም ከባለጠጎች ጋር ሆነ ይላል። ሞቱ እንደዚህ ሆነ የሚቀርበው፣ መቃብሩ ግን ከባለጠጎች ጋር እናውቃለን አይደለም? ዮሴፍ ያ ባለ ሀብቱ ዮሴፍ የሸንጎ አባል የሆነው እሱ ሄዶ በድፍረት ከጲላጦስ ስጋውን ጠይቆ ከፍኖ በከርቤ በሽቱ ኒቆዲሞስ እንዳገዘው እናውቃለን። እነዚህ ባለ ሀብት የሆኑ ሰዎች ናቸው። በራሱ መቃብር አስፈልፍሎ ባሰራው በራሱ መቃብር ኢየሱስን ቀበረው፣ አሸገው። ወንጀለኛ እንደዛ አይቀበርም። ባይዘይ በእስራኤላውያን በዛ ጊዜ በነበረው ባህል ወንጀለኛ ተሰቅሎ ከሞተ በኋላ እግሩ ተሰብሮ ከተገደለ በኋላ ቆሻሻ የከተማው ቆሻሻ መጣያ ላይ ይጣልና አካሉ ስጋውን ወፎች ከበሉ በኋላ አሞራዎች ከበሉ በኋላ አጥንቱ ደግሞ በእሳት እንዲቃጠል ይደረጋል። ወንጀለኛ እንደዛ ነው የሚሞተው። ኢየሱስ ግን እንደዛ ነው የሚቀበረው ማለት ነው። ኢየሱስ ግን እንደዛ አይደለም የተቀበረው፣ ከባለጠጎች ጋር ነው የተቀበረው። ይህ ትንቢት ተፈጽሟል ኮምፕሊትሊ ማለት ነው። ይሄ የንጽህናው ሂንት ነው ተብሎ ይታመናል። ሌላ ደግሞ እንደዛ እንደ ወንጀለኞቹ ተቃጥሎ ተጥሎ ቢሆን ኖሮ ኢቭን ትንሣኤው በጣም ኦብቪየስ አይሆንም። አሁን ግን የታሸገው መቃብር ተከፍቶ ነው የወጣውና የኢየሱስ ትንሣኤ ምንም የማያጠራጥር እንዲሆን አድርጓል። በባለጠጎች መቃብር በታሸገ መቃብር መቀበሩ ማለት ነው። መድቀቁና መሰቃየቱ ግን የእግዚአብሔር ፈቃድ ነበረ። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳ ዘሩን ያህል እድሜውም ይረዝማል፣ የእግዚአብሔርን ፍቃድ በእጁ ይከናወናል። መድቀቁና መሰቃየቱ የእግዚአብሔር ፍቃድ ነበረ። ለምንድን ነው እግዚአብሔር የፈቀደው? እኛ ምንድንበት ብቸኛው መንገድ ስለሆነ። እግዚአብሔር ጻድቅ ፈራጅ ነው፣ ኃጢአተኛን ሳይቀጣ አያልፍም። ስለዚህ ልጁን ቀጥቶ ኢየሱስን ቀጥቶ እኛን ማጽደቅ እውነትና ምህረቱ የተስማሙልን እንደዚህ ነው። ልጁ በእኛ ቦታ ተቀጥቶ የእግዚአብሔር ጻድቅነትም ሳይጎድል መሐሪነቱም ደግሞ ሳይጎድል ምህረቱን አየን። ስሙ የተባረከ ይሁን። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም ይላል። ነፍሱን ነው የኃጢአት መስዋዕት ያደረገልን። የኃጢአት መስዋዕት በብሉይ ኪዳን ከሚቀርቡት የመስዋዕት አይነቶች አንዱ ነው እና የኃጢአት መስዋዕት ሲቀርብ እንስሳዊ ይገደልና ኩላሊቱና ጉበቱ ከስቡ ጋር ይቃጠላል። ስርዓቱን ስታነቡት ዘሌዋውያን እና ምን ብሎ ስለሚታመን ነው ላይክ ኩላሊቱና ጉበቱ ነፍሱ ያለችበት ነፍስን ሪፕሬዘንት የሚያደርግ ነው ተብሎ ስለሚታመን እነሱ ናቸው የሚቃጠሉት። ነፍሱ ማለት ነው። ነፍስ ስለ ነፍስ ይጠፋል። ምክንያቱም ዲፕ ነው አክቹሊ፣ ወደዛ መሄድ አልፈልግም። ግን ኢየሱስም ነፍሱን የኃጢአት መስዋዕት ቢያደርገው ይላል። የኃጢአት መስዋዕታችን ኢየሱስ ነው። ለዛ ነው የኃጢአት መስዋዕት የማናቀርበው አሁን ማለት ነው። 5 አይነት መስዋዕቶች አሉ በብሉይ ኪዳን። ኢየሱስ ሁሉንም ፈጽሟቸዋል። የኃጢአት መስዋዕት ነበር፣ ቅድም አይተናል። ስለ በደላችን እንደደቀቀ የበደላችን መስዋዕት ሆኗል። ሰላም ከእግዚአብሔር ጋር አምጥቶልናል። የሰላም መስዋዕታችን ሆኖልናል። የእህል ቁርባናችን ራሱ ሆኖልናል። የህይወት እንጀራ እሱ ነው። ስሙ የተባረከ ይሁን። ዘሩን ያያል ይላል። አንዲት ስንዴ ተዘርታ በቅላ ብዙ እንደምታፈራው ኢየሱስ ክርስቶስም ሞቶ እኛን ሁላችንን አፍርቶናል። እኛንን ዘሩን ያያል፣ እድሜውም ይረዝማል። ይህ ትንሣኤውን ነው የሚያሳየው። የእግዚአብሔርን ፍቃድ በእጁ ይከናወናል። የእግዚአብሔር ፍቃድ የተከናወነው ምንድን ነው? እኛን ማዳን። ላፕቶፕ ቻርጀር ስለጨረሰ ጽዮን ልታመጣልኝ ሄዳ ነው። ሀሳቦቹ እንዳይወሰድ ቪዲዮ እያያችሁ ከሆነ ማለት ነው ይቅርታ። ከነፍሱ ስቃይ በኋላ የህይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል ይላል። ደስም ይለዋል፣ ምክንያቱም የእግዚአብሔር ፍርድ ተሟልቷል። እኛ ጽድቀናል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል። እሱን ማወቅ ወደ መዳን ያመጣል። እሱ ነው ቤዛችን፣ እሱ ነው መዳኛ መንገዳችን።
ከሱ በቀር ወደ አብ የሚመጣ የለም። እውነትም መንገድም ሕይወትም ኢየሱስ ነው። መተላለፋቸውንም ይሸከማል ይላል። የመጨረሻው ቁጥር ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮውን ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። ይህ ሁሉ ዋጋ በመክፈሉ ከታላላቆች ጋር ድርሻውን እሰጠዋለሁ ይላል። ምርኮውን ከኃያላን ጋር ይካፈላል ይላልና ራእይ ላይ ሲናገር ኢየሱስ ድልን ነስቼ በአባቴ ዙፋን ላይ እንደተቀመጥኩ ድል የነሳውን ከኔ ጋር በዙፋኔ አስቀምጠዋለሁ ይላል። እኛንን ከሱ ጋር የምንካፈለው። ስሙ የተባረከ ይሁን። እሱ ድል አድርጎ እኛንም ባለ ድል አድርጎናል። ሰው ጦር ሜዳ ሄዶ ምርኮ እንደሚበዘብዝ እኛንም ባለ ምርኮ አድርጎናል፣ ባለ ድል አድርጎናል። በአባቱ ቀኝ አስቀምጦናል። ስሙ የተባረከ ይሁን። እሱም ከስም ሁሉ በላይ የሆነ ስም ተሰጥቶት ከፍ ከፍ ብሎ ይገኛል። ስሙ ይባረክ። ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። በምን ወደድከኝ አልልም፣ በእርግጥ ወደኛል። የፍቅር መግለጫ ይሄ ነው፣ ስለኔ ተወግተሃል። አንተ ለኔ የሆንከውን ያህል እኔ ላንተ አልሆንኩም። ምን ያህል እንደሆነ አላውቅም፣ ለክቼ አላየሁም። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃል። ግን አንድ ነገር አውቃለሁ፣ ስለወደድከኝ ወድሃል። ኢየሱስ ክርስቶስ ይወድሃል። ኢየሱስ ክርስቶስ ይወድሻል። ኢየሱስ ክርስቶስ ይወደኛል። ምናልባት እስከ ዛሬ ድረስ በቤተሰብ ውስጥ በክርስቲያን ቤተሰብ ውስጥ አድጋችሁ ኢየሱስ ክርስቶስ እንደ ግል አዳኛችሁ ያልተቀበላችሁ ብትኖሩ ወይ የደከማችሁ ብትኖሩ ዶች አጭር ጸሎት ከኔ ጋር እንድትሉ ፈልጋለሁኝ። ጌታ ኢየሱስ ሆይ ለእኔ ስለከፈልከው ዋጋ አመሰግንሃለሁኝ። በደለኛዋ እኔ እንደነበርኩ ኃጢአተኛ እኔ እንደነበርኩ አውቃለሁኝ። ለእኔ ብለህ እንደሞትክ አምናለሁኝ፣ ከሞትም እንደተነሳህ አምናለሁኝ። ጌታዬ አድርጌ በራሴ ላይ እሾምሃለሁኝ። ኢየሱስ ጌታ ነው። አሜን። ለሞተልን ጌታ እንደሚገባው እንድንኖር እግዚአብሔር ጸጋውን ያብዛልን። ተባረኩ።